የፈለገ ቢያቀታችሁ እግዚአብሔር ፊት ውደቁ። የፈለገ ብትደክሙ ቸርች ነው። ሰው እንደ ቀልድ ጌታን ተወኩ ይላል። በጣም ይገርም። ትቼ ጌታ ይላል። ወዴት ይኬዳል? እግዚአብሔርን ጠበቁት ይላል አንዳንድ ሰው። ከዛስ እየጠበቁት ሞትኩ ነው ማለት ያለብኝ። ከእግዚአብሔር ወዴት ይኬዳል? እግዚአብሔርን ጠብቄ ሲቀርብኝ ቀረ። የት ትሄዳለህ? ምን ሜጃ አለ? ከእግዚአብሔር ውጭ ያለው ሰይጣን ነው፣ ሰው አይደለም ያለው። ባይዘው ወይ እግዚአብሔር ነው ወይ ሰይጣን ነው። ዶት ተጠብቀዋል። 4 ነጥብ የለውም። ዝም ብዬ ጠብቀዋል። ደግሞ ይመጣል። እንኳን እግዚአብሔር ሰው ይመጣል። ለዘላለም አመኘው ለ70 ዓመትማ መጠበቅ አይከብደኝ። እመጣለሁ እያለ እኮ ልቤና ደከመው እንላለን። በ30 ዓመታችን ወደ ጌታ መተን በ35ኛ ዓመታችን እኮ እንደሱ 30 ዓመት ሙሉ እኮ እንደፈለግን ኖረ። 5 ዓመት እግዚአብሔርን መጠበቅ ሲቃይ ሆኖ በጣም ማይነር በምትሆን ነገር የምትጠብቁትን ጌታ ሚስ አታርጉት። እግዚአብሔር ተጠብቆ የሚቀር አምላክ አይደለም። መሬት ላይ በህይወቴ ላይ እግዚአብሔር እንደዚህ ያደርጋለሁ ብሎኝ ምናምን የሚለውን ብቻ አይደለም የምንጠብቀው። ኦፍ ኮርስ እሱንም እግዚአብሔርን የተናገረ ያደርገዋል። እኔ አንድ ነገር ብቻ ነው የምጠብቀው ከዚህ በኋላ የጌታ የኢየሱስ ክርስቶስን ዳግም መመለስ። በቃ እሱን ብቻ ነው የምጠብቀው። አማኝ ጠብቅ የተባለው እሱን ነው። የክርስቲያን ተስፋ እሱ ብቻ ነው። ጠብቀኝ። በምን ልጠብቅ? በሰጠው ኪዳን ውስጥ ጠብቀኝ። ይመጣል ብለህ ጠብቀኝ። ጌታ ኢየሱስ ክርስቶስን ስትጠባበቁ የሚል ቃል አንብባችኋል። አንደኛ ቆሮንቶስ ምዕራፍ 1 ላይ ኢየሱስ ክርስቶስን ዳግም መመለሱን ስትጠባበቁ አንዳች የጸጋ ስጦታ አይጎልባችሁም። ምን ማለት ነው? በዚህ ዓለም ውስጥ ስትኖር ልትደክም ትችላለህ፣ አቅም ልታጣ ትችላለህ። የጸጋ ስጦታ አይጎልብህ። አቃተኝ ስትል ጸጋ ይሰጣል። እግዚአብሔር ኃይል ይሰጣል፣ ጉልበት፣ መንፈስ ይሞላሃል። ተንበርከከ ስትጸልይ ኢንከሬጅ ያደርጋል፣ ያበረታታል። አለው አይዞ ይልሃል። በፍጹም እንዳገዛችሁት እንዳታስቡ እግዚአብሔርን። እውነቴን ነው የምነግራችሁ። በጣም መንፈሳዊ የሆንን ሰሞን የተባበርን ይመስለናል። እግዚአብሔርን ቀኝ እጁን ትንሽ ከፍ ያደርግንለት። ትህትናን ማጣት የለበትም ሰው መንፈሳዊ ሲሆን። እግዚአብሔር መምጣቱ አይደለም፣ እግዚአብሔርን መጠበቅ ክብር። መጥቶ የሚሰራው ስራ እኮ አይደለም። እግዚአብሔርን እየጠበቅኩት ነው ማለት ራሱ ክብር።